ሰላም እንዴት ናችሁ? ይሄ ከህይወት ቅምሻ ቻናላችን ቡና ከኛ ጋር ወይ ኮፊ ዊዛስ የተሰኘ ፕሮግራማችን ነው። ዛሬም ጮማ በሆነ ወሬያ ሰላችሁ ወተና ሜሪ ያለች አጠገኝ መጀመሪያ ቡና አይደል ቡናችን እየጠጥ ለቡና ያለኝን ፍቅርና ክብሮት እንደምታውቂው ነው። ቡና መከበርም አለበት። ያው ቡና ነው እንደዚህ አይነት ወግ ነው ወሬ የሚያሰራ አይነት ይዘት ያለው ወሬ ብታመጪበት ቡና በቃ አይ ነው። ዛሬ ደግሞ የዛሬ ወሬያችን ደግሞ ትንሽ ከበድ የሚል ታሪክ አለን። ታሪክ አነብልሻለሁ ዛሬ አስገራሚና አስደንጋጭ ታሪክ አለን። ሰላም ምህረት እንዴት ናችሁ? ወደ ጉዳይ ስገባ ወደ ገደል ነው ወደ ጉዳይ ስገባ ሰላም ተምን ያረጋል ብላ ነው ቢራዘው። ወደ ጉዳይ ስገባ የ10 ዓመት ልጄ የፖርን ሱሰኛ ሆኖ አገኘሁት። ምኑ ገብቶት ምኑ አስደስቶት እንደሆነ አላውቅም። ከየት እንደለመደ ስጠይቀው እኔ ቤት ሳልኖር ከሰራተኛችን ጋር የሚያዩን ነገር ነገረኝ። ዋት ይገርምሽ እንዴ ተጣጣለ ያስጣጣል እየጠጣሽ ነው ታሽ ስኳር አለው ግን አይ ቆይ ተጣጣኝ ስጠይቀው ቤት ሳልኖር ከሰራተኛችን ጋር እንደሚያይ ነገረኝ። ጭራሽ እንደነሱ እንሞክር እያለች ዋው እንደምትስመው እንዲነካካት እንደምታደርግ ነገረኝ። ጌታ ሆይ ፈጣሪ ያሳይሽ የ10 ዓመት ልጅ ፈጣሪ ያሳይሽ የ10 ዓመት ልጅ ላናግራት ስወጣ ቤቱን ለቃ ሄዳለች። አሁን ልጄን እንዴት እንደምረዳው ግራ ገብቶኛል። በጣም ጨዋን ናታች አይዘው እንደምረዳው ለምን አልሽልኝ እንደዚህ እኔ መረዳት አይደለም መጀመሪያ ካጋጨሁት በኋላ ከዛ ሰርቫይቭ ሲያደርግ ነው ስለመረዳዳት ለማውራት ፎሪል አይ ወይ ምናልባት አልጠቀሰችው ሊሆን ይችላል እንጂ እርግጠኛ ነኝ መቼም አይስቆጣ አውራው ባይ ዘ ዌይ ይሄን ብቻ ሳይሆን ይሄ በጣም ክሊር ስላልነበር ወሬዋ ጠየቅኳትና ላይክ ምን ማድረግ እችላለሁ ነገር ገባሽ ሆነ ሰራተኛ ጋር ጥየው ሄዳለሁ ከዛ የልጅ ይሄ እንትንም ትንሽ ይገባኛል አለች ሳይኮሎጂም ትንሽ ስለሚገባኝ በትሪትመንት ካልሆነ እንደዚህ መጫኑ ትርጉሙ አልታየኝም አለች። ፖይንት አላት አክቹሊ አይደል? አዎ ግን እዛው ላይ ምን አለ መሰለሽ ልጆቻችን ላይ በተለይ ብዙ ጊዜ የምንሳሳተው የአንደርስታንዲንግ ደረጃ ብለን የምናስበው ነገር አንዱ ምንድነው መሰለሽ ችግርን እንደ ችግር እንዲረዱት ማድረግ ላይ አንደርስታንዲንጋችን ከመጠን በላይ ማለት ጥሩ አንደርስታንድ አረግናቸው እንልና አንድ ነገር ችግር እንዴት እንደሆነ ወይም አንድ መጥፎ ነገር እንዴት መጥፎ እንደሆነ ሪአክሽን ይፈልጋሉ ልጆች እንዴት ሪአክት እንደምታረጊበት ማወቅ አለባቸው። ያ እሱማ እኮ ተቆጣችሁ ስትቆጣው ጭራሽ ባይ ዘ ዌይ ሙሉ ቴክስቱን ያው እንደምታውቂው ማለት ነው ያለሻው ሳይኮሎጂ ነው ልጄ ሆይ እንደዚህ ምናምን እያልሽ አድልታረጊዋች ማለት እንደዛ እሷ ግን እንደዛ ነው የተረዳችሁ ባይ ዘ ዌይ እኮ እሱን ነው የምልሽ ልጆቻችንን አንደርስታንድ እናረጋለን ብለን ስናስብ አንዳንድ ጊዜ ኢሞሽናችንን አለማሳየትም ራሱ እንትን ነው ዋይዝ ነው ብለን እናስባለን። ያ ኢሞሽናችንን ከጥሩም ከመጥፎም ሳይድ አንድ ጥፋት ወይም አንድ ድርጊት ወይ አንድ ልክ አይደለም ተብሎ የሚታሰብ ነገር ልጆች ሲያደርጉ ስናይ ስሜታችን ከቁጥጥር ውጪ ይሁን አይደለም ግን ደግሞ ስሜታችንን ማወቅ አለባቸው ነው ማለት ነው። ባይ ዘ ዌይ ስሜታችን ከቁጥጥር ውጪ ቢሆን ራሱ ያስኬዳል። ይሄ በጣም ኖርማል ነው። የአንደርስታንዲንግ ደረጃው በጣም ሃምብል ለመሆን በሞከርሽ ቁጥር ምንም ፊል እንዳላረሽ ኖርማል ኢትስ ኦኬ የሚል ነገር ይፈጥራል። ቢሰማቸው እና ለዛቸው ቁጣ ካለና ነገሩ የሚያስቆጣ ከሆነ ልጆች መቆጣት ማጋጨት ሲኖር ራሳቸውን እስኪስቱ አይደለም ግን ቁጣሽ መውጣት አለበት ማየት አለበት። አንቺ ልጆች ካውንስሊንግ ላይ ስለምትሰሪ ነው። እኔ ግን ይሳቱ ባይ ነኝ ማለት ይሳቱ ባይ ራሳቸው ማለት ፎሪን እኔ ካጋጨ ወይ አክቹሊ ወልደናል ጨራስን። ስለዚህ ክፉ ደግ አልናገርም ግን እስቲ which is wrong ማለት wrong የሆነ ነገር wrong ነው ማለት ልክ ነሽ። እኔ እኮ እንደው ሰርች አረኩ ላይክ ሴትዮዋ ስትልክልኝ ሃው ነው ያልኩት የ10 ዓመት ልጅ ፖርን እያየ ደስተኛ ሊሆን የሚችለው ነገራችን ላይ ሰርች ብታረጊ ኖርማላይዝ አድርጎ ነው የሚያመጣልሽ ኢንፎርሜሽኖቹን። ቴንክ ዩ ከዛ ጉግል ስትጠይቂው ከስር ቢጠይቅሽ አይ ኖ እኔ ማወቅ የፈለኩት ምንድነው ሳይኮሎጂካል ነገሩን ብቻ ሳይሆን ባዮሎጂካል ምንም ነገር ማወቅ ፈለኩ። ምክንያቱም ሴት ስትሆኚ ለምሳሌ ለአቅመ ሔዋን የምትደርሽበት ጊዜ አለ አይደል? ጡት የምታጎጠጉጭበት ቂጥ የምታወጭበት ምናምን አይነት ጊዜ አለሽ። ሶ ወንዶኜ ስለማላቅ አላውቀውም ያለኝ አማራጭ ነው። እንዴት በ10 ዓመት ላይክ 10 ዓመት በጣም ቱ early እንዴት ማድረግ ይችላል? ሴት ስትሆኚ ለማንስትሬሽን ራሱ እኮ ልክ ነው 11 ዓመት 12 13 ዓመት 11 ቱ early ሲሆን እኮ ነው
ከዛ ግን ጉግል ሰርች ሳደርግ ናዊዴስ ካመጋገባቸው አንፃር 11 ብቻ እኛ ስንጀምር 14 13 በጣም 13 ራሱ በጣም early ተብሎ እና ላይክ ሰርች ሳደርግ ከዘጠኝ ዓመታቸው ነው ከሰባተኛ ክፍል አልኩ ከሰባት ዓመት እስከ 9ኛ ዓመታቸው ድረስ ይሄ ሰውነታቸው ይሄ ሴክሹዋል ሆኖ ነገር ሴንሲቲቭ ዋት ነው ያልኩት ማለት የ10 ዓመት ልጅ ይልሻና እንደዛ ነው የሚልሽ ከዛ ይሄ ጥያቄ ከስር ራሱ ይጠይቅልሽ እሱን ስነካ እንትን አመጣልኝ ያ ላይክ የ10 ዓመት ልጅ ራሷን ብትነካካ ኖርማል ነው ምናምን የሚል ነገር አመጣ ከዛ ያ ኢትስ ኦኬ ያ አንደኛ የዚህ ነገር እኮ ችግሩ ምንድነው ኖርማላይዝ ማድረግ ነው አሁን እኛ ከኦዲየንስ እንዲህ አይነት ሐሳብ ስለመጣ ነው ይሄን መልሰን አውጥተን ከህዝብ ውስጥ ነው ይሄን ሐሳብ አውጥተን የምንናገረው እንጂ እስቲ እንንገራቸው ብለን አይደለም ዋናው ነገር ግን ምንድነው ሪሰርቾች ላይ አይደለም ኢንተርናሽናል የኢንፎርሜሽን እንትኖች ማዕከሎች ላይ ምናምን እንደ አይነት ነገሮች ኖርማል እንደሆኑ ነው የሚቀመጠው ችግሩ ምንድነው አንድ ልጅ ታስታውሻለሽ ማስተርቤሽን አዲክሽን አይደለም ያለሽን ሰው ማስተርቤሽን አዲክሽን አይደለም ላይክ ማስተርቤት ማድረግ which is normal ከዛ ተደጋጋሚ ሲሆን ግን ያለዛ ነገር የሆነ ነገር ማሳካት ሲያቀታቸው ፍላጎት ሲያዲክሽን የሚሆነው ባዮሎጂካሊ የምግብ አፈጫጨት ስልታቸው ልክ ሳይሆን ምናምን ሲቀር ያኔ አዲክሽን ነው ይልሻል ማለት ነው እንጂ ኖርማል ነው እንደና ማስተርቤት ማድረግ which is normal ደግመሽ ስታረጊው ያን ኬሚካል ሰውነትሽ ይለምዳል እንደን እንዴት ነው አዲክትድ ማትሆኝበት there is no way ከዛ ምን እንዳስደነገጠኝ ደግሞ ታውቂያለሽ እኔ እሺ ልጅ ነው በቃ የሆነ ቀን ሞከረው ደስ ሊለው ይችላል we don't know what he feel ገባሽ አሁን ለምን ደስ አለው ምናምን ብለን የሱ ኢሞሽን እና የሱ ስሜት ላይ ገብተን እንት ማለት አንችልም አክቹሊ እንችላለን የ10 ዓመት ልጅ ነው ግን እሺ ይሁን ኢትስ ኦኬ ሰራተኛዋ ግን አንደኛ እኔ በጣም የደነገጥኩት እናትየዋ ልጇ በዚህ ልክ የሆነ ነገር ውስጥ ሲደረግ አብዲስ የት ሄዳ ነው አንደኛ ይነካካኛል ማለት እኮ እንድነካካት ታረጋኛለች አሁን ለኦዲየንስ ስለማይመጥና ሴትዮዋ ቴክስት ያደረገችልኝ እኮ ብታይ የእውነት ታፍሪያለሽ እንዲነካካኛል ማለት ራቆቷን ሆና ሰውነቷን ይሄ ማለት ሴንሲቲቭ ለዲን ሴትዮዋ ነች ፖርኖግራፊ አዲክትድ የሆነችው ማለት እቺ አሁን ሰራተኛ ተብላ የተቀመጠችው ሴትዮ ነው ነገሩን ታውቀዋለች እና ሜቢ እዛ ላይ ያለውን የሌላኛውን ተጽዕኖ የወንዱን ሮል ለማግኘት ይመስለኛል ልጁን እንደዛ የምታስደርገው እንጂ I think she didn't notice like እሱን ፖርኖግራፊ ያስለመደችው እንደሆነ ምናምን she's just አክተር እያረገችው ነው ልጁን እንደዛ አዲክት እያረገችው ነው ምናምን እኮ አይደለም like ከባህል አንፃር እኔ እኮ አንዳንዴ እንደማለሻ በጣም ማስቀኝ አይ ነው ለምን አልከሰሻትም እኮ አልኳት ለምን አልከሰሻትም ስላት እንደውም እኔ ምን አለችኝ ይሄ ሰሞኑን ሁኔታ አይታለችና ማታ ላይ መውጣት ፈልጋለሁ ብላኝ ነበር እና ጠዋት ጠቅልላ ታውቀዋለች ልክ እንዳልሆነ ግን የሆነ ልጅ አንቺ እንዴ ማለት እሺ ወንዶቹ አሁን ህፃናት የሚደፍሩትን ወንዶች ፔዲያሊክ ናቸው አይደል በቃ ሆርሞናላይዝ እንደዛ ማለት አንድ ኢትዮጵያዊ ሰራተኛ እንደን ህፃን ልጅ ምንድነው የሚሰማ ስሜት ራሱ የሆነ ህፃን ልጅ እኔ አሁን የ10 ዓመት ህፃን ልጅ አይደለም እኔ wait ታናሽ ሲሆን ሰውየው let me tell you something ጋር እንዴት መሰለሽ የሷ ሲጀመር ሴትዮዋ ጤነኛ ናት አይደለች ሴትዮዋ ያቺ ሰራተኛ የተባለችው ሴትዮ ሳይኮሎጂካል ፕሮብለም እንዳለባት which is clear ሌላ የራሷ ባክ ስቶሪ ይኖራታል እንደ አይነት ፍላጎት ዴቨሎፕ ልታረግ የቻለችበት ነገር ይኖራል አንዳንድ ጊዜ ብቆ ያለ መሆንም ስሜት ላይ በእድሜሽ የሚመጥኑ ሰዎች ጋር ሄድሽ ሴክሹዋል አክቲቪቲ ለመጀመር ራሱ ብቆ ያልሆነ ስሜት ይፈጥራልና አንደኛ እሱ ነው ሁለተኛ በጣም ዲዛይረብል ተደርጎ ይሳላል ብዬሻለሁ ባለፈው ማውራትና ነበር አይደለ እና ያን ነገር ላይ ፖርን ላይ ትልቁ ቢዝነስ ምንድነው በፖርኖግራፊ የሚሰራው ኤክሳይትመንት ነው እና ሰው እነዛ ቪዲዮዎች ሲያይ ኤክሳይትድ የሚሆንበት ደረጃ ኢን ሪያሊስቲክ የሆነ ድርጊት ላይ ልታገኝ ማቺውን ዲዛይር ነው በጣም ኤክሳይትድ የሚያደርግሽ ሲጀመርኩ ነው እኔ ባለፈውም እያወራሁ ነበር ስለ ፖርኖግራፊ የሰራሁት ቪዲዮ ላይ ላይክ ፖርን የሚሰሩ ሰዎች ሪሰርቾችን ብታይ ድራግ አዲክትድ ናቸው በጣም ከዛ ብዙዎቹ ሰርጀሪ ያላቸው ላይክ ኢቭን ማህፀናቸው ወንዶችም ከሆኑና ብቻ የሌላ አይነት ወይ መድኃኒት ይጠቀማሉ ምናምን ሰው ምድር ላይ የማይወርድ ነገር ነው የሚሰሩት ሲጀመር ሰው በሌጣ አእምሮ ወይ ደግሞ ራሱን ሆኖ ባይ ኔቸር ፐርፎርም ማድረግ የማይችለው የሴክሹዋል አክቲቪቲ የሆነ ነገር ተጨምሮ ነው ሁሉ ጊዜ የሚያደርገው እና አይ ኖ እኔ አሁን ያኔ ኦፍ ኮርስ ስንሰራ ሪሰርች ያስፈልጋል
ፎር ሪል ማለት የሚወስዷቸው ድራጎቹና ያስደነግጣሉ እንጂ አንቺ እንደ በጤነኛ አእምሮሽ እኮ እስኪ ቆይ ፖርኖግራፊ ሊስራ የሆነ ሰው ራቁትሽን ለመታየት ራሱ እኮ ይደብራል እንዴ በጣም ሶ እሱኛው ኤክሳይትመንት ልጁን ጋር ተጋብቶበታል ገባሽ አሁን እነዚህ ልጆች ስፒሪቹዋሊ ማትመልሻቸው ሄደዋል በጣም እንትን ካልደረሽላቸው አንዳንዴ ደግሞ እኛ ማመናፈስ ነው መሰለኝ እኔ እሱን አንደርስታንድ አደርጋለሁ አሁን እኛ ስናድግ በጣም ተቀጥቅጠናል እኔ አሁን ሳድግ የግድያ ሙከራ በሚያስብ የውረት እኔ አንድ ነኝ ለቤት አይደል አትራራለኝ እንጀለስ ጠፍ ነው ታረጋኝ ሰንበር በሰንበር እስኮ ድረስ ምናምን እና አሁን እኔ ምን አስባለሁ መሰለሽ እኔ ልጅ ሳሳድግ ልጆቼ ቆንጆ ነገር አረግላቸዋለሁ ወይንም ደግሞ አቀጣጣይ እንትና እሱኛው ሜንታሊቲያችን ምን እንደሆነ አረጋን እኩል እንነስተካከል ይሄ የአካላዊ ቅጣቱ ማለት የምትመጪው ላይ ቀወርም ነው የምትደረጊው ነገር ከጎዳሽ ልክ የጠቀመሽ ይበልጣል በደንብ ማለት አንዳንዴ እንዳጋጣሚ ሆኖ ለወላጅ የሚያጸጽት አካል ጉዳት የሚያደርስ ወይ ክፉ ምናምን እንዳጋጣሚ ሆኖ ምናምን አርጎ ወላጅን ትራውማታይዝ የሚያረግ ነገር ሀፍል ሊያረግ ይችላል ግን ጠንቀቅ ብለሽ ልትቀጪ ትቻለሽ አዎ ማነው እንዴ ሲጀመር መጽሐፍ ቅዱሳዊም ነው ቁርአን ያልተቀጣ ትውልድ ነው አሁን እዚህ ሁላ ማአት ላይ ያመጣን ያልተቀጣ ትውልድ ነው ሲጀመር ቀጣው ነው እኮ ይላል የሚገርምሽ ነገር ምን ተባለ መሰለሽ አንድ ልጅ አባቱ በጣም እየቀጠቀጠ ነበር የሚያሳድገው ይደበድቧል እና እኔ ግን ልጅ ቢኖርኝ ጫፉን አለቀውም እያለ ነው ያደገው እኔ በዛ ነበር ያደኩት አሁን ከመሰማቸው ስቶሪዎች ከዛ ይሄኛውም ልጁም ወለደና ማለት ነው አንድ ቀን ልጁን አንስተው መቶት አያውቅም እንትን ፋይናሊ ልጁ አባትየውን መተው ዋው ከዛ ለዚህ ነበር አባቴ መታኛለ አንዳንዴ እኮ የምትሰሪውን ዋጋሽን እየሰጠ ያሳይሻል አዎ በቃ ስለዚህ አባቴ የመታኝ ለካል እንዳልመታው ነበርና የሆነ ሊሚት ያስፈልጋል ኦፍ ኮርስ እሱን ነው የምልሽ አሁን እኔ የሚያስቆጣ የሆነ ነገር አለ ከቁጣ አልፎ የሚያስመታ የሆነ ነገር አለ ከማስመታት አልፎ ደግሞ የሆነ ዘለግ ነገር እንዳለ እንዳበሻ መረዳት አለባቸው ምክንያቱም የሌሎች ዓለማት እና የ10 ዓመት ልጅም ደግሞ ፖርኖግራፊ አዲክት የሆነ ጊዜ ታሳውሻለሽ የሆነ ቲቪ ሾው ላይ ልጄን እንዴት ልቅጣው ምናምን ብላ ልጆቹ አስቸጋሪ እዚህ ማለት ምንም እኮ አሁን የዚህን ዓመት ልጅ እኔ እንደ ስነ ልቦና ባለሙያ ራሱ እንትን መክረሹ ምናምን ለማለት ዌስተርን ባይዘው የጥቁር ኮቾች ይቀጥራሉ ታያለሽ ልጃቸውን እንዴት መቅጣት እንዳለባቸው ከልጆቻቸው ጋር እንዴት ቢሄድ ማድረግ እንዳለባቸው ስለማያውቁ በጣም እንደዚህ እንትን የጠነከሩ ምናምን ወንዶች ወይ ደግሞ በጣም ይሄ የምታስፈራ ጥቁር ሴት የጋና ምናምን ታውቂያለሽ የእውነት በጣም ኮስታራ ምናምን እነሱ ይመጡና ሰጥለጥ ነው የሚያደርጉት ልጁን ነው ከዛ ልጁ ራሱ ጠዋት ተነስቶ ሄዶ 7 ዓመት 8 ዓመት ኪችን ገብቶ ቁርሱን በልቶ ሄዶ መኝታውን አለጥፎ ምናምን ትምህርት ቤት ሲሄድ ታይዋለሽ ከዛ በፊት ግን እናትየዋን ሲሰድባት ሲመታት ምናምን ነው የሚታየውና ሌሎች ሀገሮች ላይ ኦሬዲ በቃ እኔ ኮንዶም የስነ ልቦና ባለሙያ አሁን ቺኛው ሴትዮ ምን አደረገች መሰለሽ የስነ ልቦና ባለሙያ ነች ብላ ነው አይደል እኔ ገመጣች አንድ ቪዲዮ አለኝ ስለ ፖርን አዲክሽን የሰራሁት ቪዲዮ እና ከዛ በኋላ የመጡልኝ ቴክስቶች which is በጣም አስደንጋጭ ሜሪ ማለት በዚህ የቤተ ክርስቲያን ልጅ ነኝ ግን ፖርን አዲክት ነኝ ቸርች ውስጥ በጣም አገልጋይ ነኝ ግን ፖርን አዲክት ነኝ አሁን ትልልቆቹ ለምን ሆናችሁ እንዴት እንትን ታረጋላችሁ ምናምን አትይም አንዳንዴ ይሄ በጣም ስፒሪቹዋል መሆንና ይሄ ለዓለም ለመጪው ዓለም ኤክስፖዝ አለመሆን መቻል በራሱ ችግር ነው ያምናለሁ ይችኛው ሴትዮ ግን ለምን አትቀጩም ማለት መታሹ ተቆጣሽ ታው ተቆጣሁት ግን እውነቱ እንዲነግረኝ ነው እንጂ ተቆጣሁት ማለት ከዛ በኋላ እንትና ምን እንደማረግ አላቅም ሲጨንቀኝ አይ ሪኮመንድ አንቺን ሪኮመንድ አረኳት ላይክ ማለት ወይ ሳይካትሪስት ጋር ወሰዱ ሳይኮሎጂስት ጋር ወሰዱ አይ እንደዛ ደግሞ ሸማቀቅብኛል እና ምን ትመክረኛለሽ አልችል ብሊቭ ኦር ናት አጋጩ ነው ያልኳት እግዚአብሔር ምስክሬን አም ሶሪ ቱ ሴይ ዚስ እንደበስነ ልቦና ባለሙያ ግን እኔ ልጆች ላይ መስራት ማልወድበትም አንደኛው ሪዝን ነው ማለት መቀጣት እንዳለባቸው አምናለሁ እንዲጋጩ ጠብቃለሁ ወላጅ ደግሞ አንቺ ጋር ይዘው የመጣ ነው እኮ የተሻለ መፍትሄ ፈልገን ነው ይቻላል ራይት ታትስ አዲሽናል ማጋጨቱ እንዳለው ነው ማጋጨቱ እንዲቀር አይደለም ቴንክ ዩ ብላቸው ደስ ይለኛልና ፎር ሪል ከነገረችኝ ቀን ጀምሮ የምር ጭንቅላቴ እውነት ለመናገር እኔ ማለት አይ ዊሽ ይሄ ጊዜ መጥቶ እንደነ ወሬ የሚሳቀበትና ሰው ማለት ምናምን ተብሎ የሚቀባበለው አይነት ጊዜ ላይ ባልሆን ራሴን እንደዛ ባላገኘው እመኝ ነበር ወይ በጣም ግን ደግሞ ካለመደረግ ደግሞ ይልሽ እኔ አንዳንዴ ደግሞ ምን ሆነ ወደዋለሁ መሰለሽ ማውራት መቻላችን ባለማውራታችን እኔ አንድ ቪዲዮ ነው ስለ ፖርን የሰራሁት ቪዲዮ ብዬሻለሁ አይደል ሁለት ቪዲዮ አይ ቲንክ የመጀመሪያው ስለ ማስተርቤሽን ሁለተኛው ስለ ፖርን ስለ ማስተርቤሽን የሰራሁት ቪዲዮ ከሁሉም ቫይራል የታየው እሱ ነው ወደ 100 ምናምን አንድ ወር ባልሞላ ጊዜ ውስጥ ወደ 100 ምናምን በጣም ብዙ የሚመለከተው ሰው ስላለ ነው so much ከዛስ የተላኩልኝ ቴክስቶች ላይክ የሁሉንም ሰው ቴክስት መመለስ አልችልም ማለት
በቀን 70 ምናምን ቴክስት የሚላክልኝ ቀን ነበር ቢሊቭ ኦር ናት። እሱን ስታይ ግን ኦኬ መወራቱም ጥሩ ነው ብዬ እንድላረገኝ አንዳንዴ በጣም ብዙ ማውራታችን ኖርማላይዝ እንዲመስል ያደርገዋል። አለማውራታችን ኖርማላይዝ ካላደረገው ከችግሩ አንፃር በነገራችን ላይ መወራት አለበት። ምክንያቱም እኛም ባናወራው እየተደረገ ነው። አይ ማህበረሰቡ ከሚጠብቀው በላይ ስፕሪድ እያደረገ ነው ነገሩና እኛ ያንን ኖቲስ ስላደረግን ነው መተን እየተናገርን ያለ ነው። ሌላው ደግሞ ምንድነው መሰለሽ አንድ ነገር ሰው አያቀብኝምና ሰው ያቀብኛል ብለሽ ታስቢ። እኔ አሁን ማለት አንቺ ልጠይቅሽ ውጪ መንገድ ላይ የሆነ ቦታ ምናምን የሆነ ወጣት ከ24 ዓመት በታች ወይስ ከ24 ዓመት ከ18 እስከ 24 ምናምን ያሉትን ስታያቸው ፖርን አዲክትድ ናቸው አይደሉም ብለሽ እንደዚህ በሲምፕተም ወይ ዝም ብለሽ በፈርስት ኢምፕሬሽንሽ ምናምን መገመት የምትችያቸው ሰዎች አሉ። እኔ እችላለሁ። እኛ ያንን ስለምናይ ነው እዚህ ጋር መተን የምንናገረው። ማለት ምን ያህል ትውልዱ ላይ ስፕሪድ እያደረገ እንደሆነ ነው ስላረገን ነው ተብሎ ከተላከልሽ እኮ ደላስቲንግ በቃ እኔ አልኩትም አላልኩትም ነገሩ ከኛ ቁጥጥር ውጪ በሆነ መልኩ ስፕሪድ እያደረገ ነው። ስለዚህ ማድረግ የምንችለው ዋናው ነገር አዌርነስ መፍጠር ነው። አይ ነው በቃ ፖርን ምንድነው ማስተርቤሽን ምንድነው አዲክትድ ነው የሚባለው ሰው ምን ሲሆን ነው። ከዛ ደግሞ አዲክሽን የማይጠበቅባቸው እድሜዎች ላይ እንደዚህ አይነት ድርጊቶችን ሲያደርጉ ሲገኙ ትሪትመንታችን የሚሆነው ምንድነው ላይክ የ10 ዓመት ልጅ ማስተርቤት አደረገ ለማለት አያሳምንም። ባዮሎጂካሊ እንዴት ነው ብቁ የሚሆነው የሚለው ነገር እንዳለ ሆኖ ማለት ነው። ግን ድርጊቱን ግን ሊያደርግ ይችላል። ሳቲስፋክሽኑን ለማግኘት ሊሞክር ይችላል። በዛ ሴክሹዋል አክቲቪቲ ላይ የሚያገኘው ኬሚካል ሰውነት ውስጥ የሚሰራጨውን ኬሚካል ሴንስ ማድረግ ችሎ ጀምሮ ሊሆን ይችላል። ግን ካላስቆም ነው ይሄ ልጅ ነገ ሪሌሽንሺፕ አይኖረው፣ ሴት የማይጠጋ ልጅ ነው የሚሆነው። እንደዛው አዲክትድ ሆኖ ይቀራል። ከዛ ደግሞ ወደ ሞት ያመራል፣ ወደ ሱስ ያመራል። ገብቶሻል አይደለ? ምክንያቱም ይሄ የፖርኖግራፊ አዲክትድ መሆን ቀላል ነገር አይደለም። ከድረጎች ሁላ የባሰ ነው። ባይዘው ኢንተርኔሽን ነው የሚያዛባው። ፊዚካሊ ያስታውቃል። እሱን እኮ ነው የምልሽ። ላይ ውጪ ስንሄድ ስንንቀሳቀስ ምናምን እኔ በጣም ወጣቶች እንትን የሚተራመሱበት ቦታ ምናምን ሲል ኖቲስ አደርጋለሁ። በደንብ ነው የምታረጊው። ልክ እንትን የሚመስል ትሬንድ የሚመስል የሆነ አብሮ አለባበስ አለው ምናምን ኤንደን እኔ የፈለገ ልጄ ቢዘንጥ ቢማር የፈለገ ደረጃ ቢደርስ ምናምን ሴት የሚፈራ ወንድ ልጅ ካለኝ there's a problem። አይ ነው ወላጆች እንዴት ነው ልጆቻችሁን ሞኒተር የምታረጉት? ከሴቶች ጋር ከተቃራኒ ጾታ ጋር ያላቸውን ኢንተራክሽን በምንድን ነው ቼክ የምታረጉት? ልብሶቻቸውን የልጆቹን ልብሶች በምን ያህል ጊዜ ታያላችሁ? ኖቲስ ታረጋላችሁ ወይ? በምን ሰዓት እንደሚተኙ፣ በምን ሰዓት እንደሚገቡ፣ በምን ሰዓት እንደሚወጡ ስፔሻሊ ፖርኖግራፊ ጋር የተያዘ በምን ሰዓት እንደሚተኙና በምን ሰዓት እንደሚነሱ ሲተኙ ምን እንደሚያደርጉ እኔ ሲጀመር ሰዎች ይሄ ግብት ብለው ክፍላቸውን ቁልፍ አድርገው ሲቀመጡ አይምጭም ኖ ማለት ይኸውልሽ ኤጅ አለሽ ካይንድ ኦፍ ፓረንቲንግ እኮ እኔ ልጆቼን በማሳደግበት ቤት ልጄ ገብታ በዚህ እድሜ በ10 ዓመት ገብታ ሩሟን ቆልፋ እንድትቀመጥ አልፈልግም። እሱን እኮ ነው የምልሽ። አሁን የሆነ ኤጅ አለ። አሁን እኛ ኤጅ ላይ ወጣ ፕራይቬሲ ላከብርላት እችላለሁ። በሯን ዘግታ ልትቀመጥ ትችላለች። እንትን ማለት በቆለፍ ግን አትችልም። በፈለኩ ሳይገባ ይችላል። 10 ዓመት የምን ፕራይቬሲ ነው እሱ? ለምሳሌ ፕራይቬሲ ስልሽ ሁሉ ጊዜ ቤትሽ ለልጆች ምቹ ላይሆን ይችላል። ልጆች የማይወዱት አይነት ሁኔታ ኢንቫይሮንመንቱን ሁሌ ላይወዱት ይችላሉ ልጆች። ገባሽ? እኛ ቤት አሁን ለምሳሌ ያሉት ልጆች ሁለት ሰው እንግዳ ሰው ምናምን ከመጣ ቤት በቃ ፕሪፈር እዛው ገብተው ለመቀመጥ መብት ይሰጣቸዋል፣ ክፍላቸውን ለመጠቀም። ለመቆለፍ ግን መብት አይሰጣቸውም። ምክንያቱም መብቱ በፈለኩ ሰዓት ክፍላቸውን እንድገባ የኔ ነው። ገብቶሻል? የፈለግሽበት ሰዓት ዘው ብለሽ ዘው ብዬ እገባለሁ። ሰው ዘው ብሎ ሲገባ የእውነት እኮ ነው። አሁን እናት አባት ዘው ብሎ ሲገባ የሆነ ልጆች ሊያስደነግጣቸው የሚገባ ኢሹ ሊኖር አይገባም። እሱ ነው ተከባብረሽ ፍሪደሙ እንዳለ ነው። አሁን እኛ ጋር ይኸውልሽ እኔ ሲጀመር ማልወደው ነው ማርኛ ልንገርሽ። ልጅ እናቴ ጓደኛዬ ኖ እናቷ ነች። ገባሽ? አሁን እኔና እናቴ ጓደኛ ማቾች ወይ ሰመርበት እኔና እናቴ ጓደኛ ማቾች ነን ወይ ያ ማለት ስናድግ ቤት ውስጥ ብቻችንን እንኖር ነው። ግን there is ሊሚት አለ። እንዳልኩሽ እያጋጨች ነው ያሳደገችው። ቦታ አላት እንዴ እናትሽ? ማልነግራት ነገሮች አሉ። ለምሳሌ ላንቺ ነግሬሽ ለሷ ማልነግራት አለ። ለምንድን ነው ስትይ ከሷ አንቺ ቀርበሽኝ ሳይሆን እናቴ ነች። የሆነ አይነት የማከብርላት ሊሚት አለ እንጂ ባይዘ ትደነግጫለሽ እኮ። አሁን እኮ በጣም ነው ትደነግጫለሽ። ይታለፋል። ይኸውልሽ አንዷ ምን እንዳለች እንገርሽ። ባለፈው ልጇ 18 ዓመቷ ነች። ግቢ እየገባች ነበርና ምን አልቻት ስትሄጂ ከወንዶች ጋር ግንኙነት የሚኖርሽ ከሆነ ኢትስ ኦኬ እድሜሽ ነው። እናም
ሉካቲስ ላይክ አሁን እሷ እንደሱ እየነገረችኝ ያለችው አሁን በሷ ቤት ሳይኮሎጂውን በጣም አንደርስታንድ አድርገዋለች። ልጇን ጠቅማታለች። ይኸውልሽ ሌላው ትልቁ ችግር ሰው ከሚጠይቅ የሚያቀሰው ጎግል ቢያደርግ ይመርጠዋል። ጎግል ደግሞ እንዳልኩሽ ኮመን ነው ይልሻል። ኤቭሪቲንግ ኢዝ ኮመን ይልሻል። ሶሎለት እና ብቻ አርግዛ እንዳትመጣ እንዴት ራሷን መጠበቅ ሊትራሊ ምን ያልኩት አርግዛ አትሊስት አርግዛ እንዳትመጣና ከትምህርቷ እንዳትስተጓጉል ያው ሊደረግ ይችላል። እኔና ዘንድሮ በዚህ እድሜ ሊደረግ ይችላል በላት 8 ትንሽ ነጣረኝ ፎሪ አይደለ 18 ዓመት እኔ ልንገርሽ ግቢ ገብቼ 3ኛ ዓመት ሱሪው ከተቦጨቀ ሰውዬ ጋር ቆምሽ ብሎ ነው ወንድም ይነገርሽ ማለት ያን ያህል እንትን ናቸው ሴንሲቲቭ ናቸው። እነዛ የሆኑት ግን ስለሚወዱ ነው። በቃ እንዳንሰብ ፕሮቴክቲቭ ከመሆን አንፃር ነው ማለት ከወንዶች ጋር ሊኖራት በዛ ጊዜ ልትጨፍር ትችላለች። እንኳን ፕሮቴክት አረጉሽ ቴንዩ ልትጨፍር ትችላለች። ግን ክለብ ስትሄድ ሃው ነው ያልኩት ማለት ወደ ምንድን ነው ክለብ ከእናትሽ ጋር ሆነ ነኝ ማን ክለብ ደርሼ እኮ መጣሁ ስላት ማለት ነው ፎር ዊክ እና ትላታለች እሷ እዚህ እያለች አሁን ፕሮም ናይት ላይ አለችኝ። ኦኬ እኔ ለምን እዛው አልቀረሽም ነው የምትለኝ። ፕሮም ናይት ላይ እሱ ነው የምልሽ። ፕሮም ናይት ላይ አሁን አንግተው ነው የመጡት። እኔ ነኝ የተቀርኩላት፣ እኔ ነኝ ያደረስኳት። የት ነው የምታደርሷቸው ማለት እየገደላችኋቸው ነው ልጆቻችሁን። ባይዘ ፕሮም ብላችሁ ናይት ስላመሹ ከወንድ ጋር እንደፈለገ እንዲሆኑ እድል ስለሰጣችኋቸው ወይ ደግሞ ይሄ ሴክሹዋል ስለሆነው ነገር እንደፈለጋችሁ ኦኬ ብቻ እንዳታረግዙ ራሳችሁን ጠብቁ ከበሽታ ስላላችኋቸው እያዳናችኋቸው አይደል እየገደላችኋቸው ነው። አዎ ፖዚቲቭ ኤክስፒሪየንስ የማግኘት እድላቸው 5% ነው። 95% ኔጌቲቭ ኤክስፒሪየንስ ነው የሚያረጉት እዛ አካባቢ ላይ አልኮሉም ላይክ ሁሉን ነገር በነገራችን ላይ ማነው ወላጆቹ ሁሉ የሚረሱት ኦኬ ልጨፍሪ ትቻለሽ ጎ ሄድ ምናምን ስትያት ልጅሽን ማለት ነው እሷ ልጨፍሪ ትቻለሽ ብለሽ ስትልኪያት ልጠጣም ትችላለች፣ ልታጨስም ትችላለች፣ ከሆነ ሰው ጋር የሆነ ነገር ውስጥም ልትገባ ትችላለች፣ ኦል ፓኬጅ ልታረገው ትችላለች። ከዛ እቺ ልጅ አሁን እንትን ብላ ስትመጣ እኔ አንዳንዴ ይኸውልሽኛ ያደግንበት አስተዳደግ ይረብሽኛል። ለምን እንደሆነ ነገር ድሮ ተሳስተው አርግዘው ሲመጡ ራሳቸውን ያጠፉ ብዙ ሰዎች አሉ፣ አባታቸው እናታቸውን ፈርተው ማለት ነው። እሱኛውን እንደውም እሱኛ ይሻለው መሰለኝ። ግን እስቲ የልጆቹ ህይወት የሞቱት ሰዎች ህይወት ስለሚያሳሳ ሁለቱም ደግሞ በጣም ቱ ዘ ኤክስትሪም ከሚሆን እየነገርሻቸው ክፉና ደጉን እያሳይሻቸው እንዴ የእነዚህኞቹ ኢትስ ኦኬ ማለት ከአንድ ሰራተኛ ጋር እንደፈለገ ራቁቷን እንዴ እኔ ታፍሬያለሽ እኮ እኔ እናቴ ፊት ልብሴ መቀየር አፍራለሁ። ባይዘው የፕሮግራም ድኗ እሱ እንደምልሽ የሆነ እንትንሽ አለው በቃ ባልሽ ሲሆን ይዶም ማይንድ እኮ አይደል በቃ ሂዚው አንድ ናቸው ስለምትባይ እንደዛ የምትሆኝበት ጊዜ ላይ አንድ ሰራተኛዋ ልብሷን አውልቃ ኖ አይ እቺኛዋ ሲጀመር ከፍሬሙን በጣም እንዳንርቅ መጀመሪያ ሳይኮሎጂካል ፕሮብለም ብዙ ጊዜ ሰዎች በተለይ ልጅ የምታሳድጉ ሰዎች ይሄን ነጥብ ብትይዙ ጥሩ ነው። ቤታችሁ የሚመጣው ሰው ሊያግዛችሁ ነው ማለት በዚህ ሰዓት ያላጋዥ በጣም የመኖር ፈታኝ ነው እናውቃለን። ቤታችሁ የሚመጣው ሰው ቢያንስ ወቁት። አንድ ልጅ ቲክቶክ ላይ ምን አለ መሰለሽ እኔ አለ ቲክቶክ ላይ እየመጣችሁ ሰራተኞቻችሁን አጋዥ እንደምትሉ የሚያሽቃብጥ ሰው የትም አይቻላችሁ ማለት እኔ አሁን የመንግስት ሰራተኛ ነኝ አለ የመንግስት አጋዥ ነኝ። አንዳንዴ ሊሚት ማወቅ ነው እንዳልሽ ሊያግዝሽ የመጣ ሰው ሊያግዝሽ ነው። በቃ እንትን መሆን አለበት። አይኖ ስብዕና ያስቸግራል። ሰዋዊ ስሜት እነሱን በጣም ትሪት እንድታረያቸው ምናምን ያስገድድሻል። ግዴታሽ ነው ወብትም እንኳን አይደለም ያ ነገር ግን ደግሞ በቃ ዴር መስት ቢ ኤ ሊሚት የቤተሰብ ባውንደሪ ያስፈልጋል። የልጆች ባውንደሪ እኔ አሁን ማለት ለዚህ ህዝብ መክረው አይ ልጄን በዚህ ደረጃ አታጫውቹ ብሎ መናገር የሚችል ቤተሰብ ነው። ኦፍ ኮርስ እኔ አሁን አልወድም። የእውነት ነው የምልሽ ከኔ የበለጠ እንደዚህ ኢሞሽናል አታችመንት ምናምን ወይ ፊዚካል አታችመንት እንዲኖራቸው አልፈልግም ከሌሎች ሰዎች ጋር። ወይ አባቶቻቸው መሆን አለባቸው ወይ አያቶቻቸው ቤተሰብ መሆን አለባቸው በተቻለ መጠን ገብቶሻል። ሁሉም ኢቭን ቤተሰብም ሆኖ አጥቂ ሊኖር ይችላል፣ መጥፎ ነገር ሌድ የሚያደርግ ሊኖር ይችላል። ለአባትና ለወንድምሽ ምናምን ላይ መዘጊበት ጊዜ ላይ አዎ በጣም አሳሳቢ ነው። እንኳን አይደለም ቀርቶ ማታውቂው ነው። በተቻለ መጠን ሞኒተር ማድረግ ነው ልጆቹም ቤት ውስጥ የሚውሉ አጋዦች ካሏቸው እነሱን ሞኒተር የምታረጉበት መንገድ whatever you call it ዘመናዊነትን በሉት ምንም በሉት በቻላችሁት ርቀት ግን ሄዶ ሰው ቤቱንና ልጆቹን ማኔጅ ማድረግ መቻል አለበት። እንደዚህ ሆነብኝ ብለሽ ከመምጣትሽ በፊት በቃ ሁሉንም ሊሆን የሚችለውን መጥፎ ነገር በሙሉ የማሰብ አቅም ሊኖርሽ ይገባል። አሁን የ10 ዓመት ልጅ ኢቭን እንትን ቴራፒ ለመስጠት አይሆንም። ታውቂያለሽ ለምን አይሆንም? የአዲክሽን ምንድነው የሚለውን ነገር አያውቅም። ገብቶሻል?
ስለዚህ አዲክሽን ምንድነው የሚለው ነገር ደግሞ ታስረጁ ኤክስፖዝ ደስታሞን መፍጠሩ ነው እንጂ የሚያውቀው እሱ ሲያየው ኤክሳይትድ መሆኑን ነው እንጂ ኢቭን ቆይ ምን ያህል ጊዜ ታረጋዋለህ ሞራሊ እኔ በጣም ይከብደኛል ምን ያህል ጊዜ አርገው ታውቃለህ እንደዚህ ከዛ ሲመልስልሽ የሰው ልጅ ፈንክታሽ ዋናው የፖርኖግራፊ እንትን ቴራፒ የሚባለው ማለት በጣም አሪፉ የሚባለው የግሩፑ ነው መጀመሪያ ከግሩፑ ቀጥሎ ደግሞ ሰልፍ አድሚቲንግ ነው አይኖ 10 ዓመት ልጅ ፖርኖግራፊ አዲክት ነኝ እማን ስትዩ እንዴት ነው አድሚት የሚያደርገው ይሄ ልጅ ነው ሁለተኛ በዚህ እድሜው ሰልፍ አድሚቲንግ ቴራፒ ሰጥተሽው ይሄ ልጅ እንዴት ነው የሚያብበው ነገ ሲያድግ ገብቶሻል አይደለ አንዳንድ ጊዜ የሆኑ ሰዎች ማስተማሪያ ይሆናሉ ግን ደግሞ በዚህ ሰዓት ሆሊስቲክ የሚባል ቴራፒ አለ ገብቶሻል በቃ ቤተሰቦች ወላጆች ባልተገባ እድሜ ያልተገባ ነገር ምናምን ስታዩ ሜቢ እናንተም ራሱ ደክማችሁ ሊሆን ይችላል ለኢነርጂ ውጪ ሜኪንግ መኒ ምናምን ሜኪንግ አውት ፍሬንድስ ምናምን ነው የእናንተ ህይወት ብዙ ጊዜ የሚሆነውና ለቤተሰቡ ፋይናንሻል የሆነ አቅርቦት ከቀረበ ሌላው ነገር ትርፍ ነው ብሎ የማሰብ ነገር አለና ይሄ በጣም ያንዳንድ ሰዎች ብቻ ህይወት ያንዳንድ ሰዎችን ምንችለው ያህል ጥረት ያደርግን ለማስተካከል እንሞክራለን ለሌሎቻችሁ ግን ትምህርት ነው ምን ያህል ለቤቴ መቅረብ አለብኝ ምን ያህል ለልጆቼ መቅረብ አለብኝ ምን ያህል ቼክ ማድረግ አለብኝ ልጆቻችን ምን ያህል ግልጽ መሆን አለብኝ ምን ያህል ቁጥብ መሆን አለብኝ ልጄን ምን ጋር ልገድብበት ልጄን በምን ይቀልድብኝ በምን አይቀልድብኝ ምን ኖርማላይዝ ያርግ ምንን ያክብድ እና ደግሞ እናትም ስትሆኚ እኔ ሁሌ የምናገረው ነገር እናት ስትሆኚ ለልጆችሽ የተሰጠሽው አንቺ ነሽ እኔ አሁን እንትናችን ራሱ አይገባኝም ለምን አባቱ ቼክ ያደረገው ለምን ያደርገዋል ሁሌም ለበሰጨኝ ነገር ስለሆነ እና ልጆቹ ፌል ሲያደርጉ ምን ማንንም የምትጠይቂው you have to expect አንቺም እኮ ፌል እያደረግሽ ነው እያሳደግሽው ያለሽው ልጅ ፌል ሲያደርግ ፌል እያደረግሽ ነው አዎ እናት በጣም ቅርብ ነሽ ለልጆች ሲጀመር አንደኛ ይኸውልሽ 9 ወር አመጣሻል 9 ወር አርግዘሻል ምናልባት 1-2-3 ቀን አመጣሻል ገባሽ እውነት ነው አባትም እኮ ባለው ያለው ይቆጣል ምናምን አንደኛ እናት ጥበበኛ ነች ብያምናለሁ እኔ አሁን አባቶች አሁን የዚህ ልጅ አባቱ ቢሆን የሰማው በእርግጠኝነት ደፍቶት እጁ ለፖሊስ ነበር የሚሰጠው እና ስትሆኚ አንጀትሽም ይሳሳል ከዛ ለቤትሽም ቅርብ ነሽ ለሰራተኞችሽ ቅርብ ነሽ ምናምን ኢትዮጵያ ውስጥ ወደድሽም ጠላሽም ከሰራተኛ ጋር የሚነታረቅ አባወራ አታገኝም ምን እንደሚሉ ሰራተኞቹ ራሱ እሱ ጥሩ ሰው ነው እሷ ናት እንጂ የምትባየው እንደሱ እንኳን የምትባየው እናት ለቤቷ እንትን በጣም እንዴት ነው ቴክ ኬር የምታረገው ቤቱን ልጆቿን የምትንከባከበው እሷ ስለሆነ ተፈጥሮም ደግሞ በቃ አመናችሁም አላመናችሁም ተዋጠላችሁም አልተዋጠላችሁም ተፈጥሮም የሰጣችሁ ለእናት ነው በቃ ለእናት የተሰጠለው በምክንያት ነው በቃ ለእናት የተሰጠልን ለአባት አልተሰጠ ስለዚህ ልጆቻችሁን መፎካከር ተውና ቤታችሁን እዩ በቃ ልጆቻችን ምን ውስጥ እያለፉ ነው ተውት አባቱ እንደ ጌታ ነግረኝ ልትፋችን ትቻለሽ እኮ ከዛ በኋላ ህይወት ላይ ቀጥል ነው አይ አንድ ሌላ በጣም እንዲያስታውሱ የምፈልገው ነገር ወላጆች ምንድነው መሰለሽ ብዙ ጊዜ ትዳር ላይ ሼር የምታረጊው ሪስፖንሲቢሊቲ ይኖራል ከዛ ይሄ ደግሞ ያንቺ ነው ይሄ ደግሞ ያን ለምሳሌ መብራት መክፈል የሆነ የመብራት የውሃ ቢል ምናምን ቼክ አድርጎ መክፈል የባሌ ስራ ሊሆን ይችላል ገብቶሻል እኔ ያንን ቼክ ላላረግ ይችላል ተረርተሽኛላ የሆነ ቤት ውስጥ ያለው ነገር ቼክ አድርጌ እንደዚህ አድርገ ይዘህና ምናምን ማለት በቃ እኔ አትክልት መገዛ ከሆነ የአትክልቱን ሊስት አውጥቼ አትክልቱን ይዞ መምጣት የሱ ስራ ሊሆን ይችላል በጋራ ደግሞ አብረሽ የምትወጪው ሪስፖንሲቢሊቲ አለ መጀመሪያ ኮሚኒኬሽናችሁ ላይ ስሩ እሱ እንዳያረግም ምናምን ሳይሆን ባልና ሚስቶች ራሱ መጀመሪያ እናንተ ተግባቡ ግብብነት ላይ ስሩበትና ከዛ ልጆቻችንን አንዳንድ ነገሮች እንዴት አይነት ፐርስፔክቲቭ ይኖራቸው ሚለውን ሰሩባቸው ልጆቻችሁ ላይ ጀመር ልጅ እያየ የሚያድገው ቤተሰቡ ነው የሆነ አንዳንዴ ተፈራያለሽ እኮ የሆነ ነገር ማጥፋት ፈልገሽ አይሽም እኮ አባትሽ አይደል አባቴ ይቆጣኛል ብለሽ ተተሻታቂ እኔ ግድ ያለው ስንት ነገር እናቴ ትቆጣኛለች ብለሽ ታያለሽ አታየኝም እኮ ግን ውስጤ የፈጠራችሁ ስታሳድገኝ መራችበት ወይ ማተር ያደርጋል ሶ እንዳለችው ተግባቡ ልጆቻችሁን እዩ እናትየው ታረጋለች አባትየው ያረጋል ምናምን ተብሎ መሀል ላይ ደራረግ ማያስፈልግ የባከነ ትውልድ ይሆናል እኔ አሁን አንድ ሰጀስት ብናረግ እኔ እና አንቺ አሁን አብረን የምንኖር ባልና ሚስት ነን ብለን ብናስብ ልጆቻችን ላይ አይ እኔና ሰው ባላይስ አንኖንም እሺ ችግር የለውም እኔና ባለቤቴ በራሴ ምሳሌ ልስጥና እኔና ባለቤቴ አሁን ልጆች ስናሳድግ ብንል ማለት ነው እሱ ቼክ አርጓልና እኔ ማረጋ አይጠበቅብኝም ብዬ ማልፈው ነገር የለም ልጆቼ ቁርስ በላሽ ሲል በሰማው ባለቤቴ ልጄ ደግቤ ቁርስ በላሽ ይላል ገብቶሻል ለምን ቅር ብሏት የሆነ ክፍተት ወደ ውስጥ ኖሮ ከሆነ አዎ ግን አልጠገብኩም ልትል ትችላለች ለኔ ለሱ እንዳለሽ ኢንቲሜሲ ደረጃ ማለት ነው ሶ እያንዳንዱ ነገር ላይ አባትየው አርጓልና ብላችሁ እናቶች አትተው
እናትየዋ ታረጋለች ብላችሁ አባቶች አተው ቢቻል ይሄም ካልተቻለ ግን ቢያንስ እገሌ ያረግም በባባላችሁን ትታችሁ ከሁለታችሁ አንዳችሁ እንኳን አድርጉት። ለምንድን ነው ችግርና መከራ የጋራ ነው። መከራው ልጁ ላይ የሆነ ነገር ሀፕን ካደረገ በኋላ ሶልቪንግ ሜትድ ላይ ያለውን ፔን አብራችሁ ነው የምትቀምሱት ወደዳችሁ እንጣላ። ከዛም ደግሞ ልጁ እናቱ ሳታየውም እኮ የሚል አባት አለ። እኔ ገጥሞኛል እኮ ስለ ኦቲስቲክ ልጅ አልነገርሽም? ልጁ 8 ዓመት ላይ ደርሶ አባቱ ለምን አያዩ ማለት ይኸውልሽ፣ በእናንተ ፉክክር መሀል ሉዝ የምታረጉት ልጁን ነው። በደንብ ልጆችን አበላሽተሽ አሳደግሽ እሱ ልጁን እንትን አላለውም፣ ቴኬር አላረገውም፣ እሱ ቴኬር አላረገችውም እየተባባላችሁ ስትፎካከሩና ዘመናዊነትን በሉት እኩልነትን በሉት ዋቴቨር የትኛውንም ስም ስጡት፣ እሱ ፉክክራችሁ ግን የምታፈሯቸውን ልጆች ይገልባቸዋል። እንደዚህ አይነት ፉክክር ካለ ውስጣችሁ ሲጀምር አይውለዱ። በቃ እንደሱ የምታስቡ ሰዎች ያኔ የማየ በትኩሳት እኮ ነው የሚወሉት። ጌታ ነው የምሬን ነው። ፉክክር ውስጣችሁ ያለ እሱ ያርግ እሱ ተርቅ ሚስት ለመሆን ሬዲ ያልሆናችሁ ሰዎች፣ ባል ለመሆን ሬዲ ያልሆናችሁ ሰዎች አትጀምሩ፣ አትጋቡ፣ ተጋቡ፣ የራሳችሁ ጉዳይ ግን አትውለዱ። በቃ ይሄ ፌል የሚያደርግ ለሰው ብቻ አይደለም፣ ባይዙ ለነሱ ቤት ብቻ አይደለም። ይሄ ልጅ ሲያድግ ሀገር ይዞ ነው የሚያድገው። በጣም ነገቷን ኢትስ ኦኬ ባይዙ ኢትስ ኦኬ እየተባለን እኛ እንኳን ይዘናቸው መጣን። እናት አባ ጋር ኢትስ ኦኬ ያልነበሩ አንቺ እናት ጋር ኢትስ ኦኬ ያልነበሩ እኛ ጋር ሲመጡ ኢትስ ኦኬ የሆኑት ነገሮች አሉ። ማስተርቤሽን እና ፖርኖግራፊን ኢትስ ኦኬ አለን ማለት ባይዙ ነጮቹ እኮ ከዚህ ነው የተነሱት። ዛሬ የምታየው ሌዝቢያንነት፣ ጌይነት ምናምን ራስ ማርካት ከራሴ ጋር ተጋብቻለሁ የሚል ፈረንጅ ይገጥምሻል። አዎ የደሞ አሻንጉሊት ያገባ ፈረንጅ ይገጥምሻል። አዎ ለምን እንትን ዝሆን ያገባች ይኸውልሽ ቻይናዊት ነው ምናምን አውቃለሁ። እሱ እንኳን ራሱን ያገባ ሳታስታውሽ የሆነ ጊዜ እንደዛ ሰምቻለሁ። ራሱ ሰውየው ከራሱ ጋር ጋብቻ ፈጽሟል። ለምንድን ነው ካሽ ማስተር ቤት ያደርጋል፣ ራሱን በራሱ ያረካል። ምንም አያስፈልገውም። ማነቃቃት ከፈለገ ስሜቱን በጣም እኮ ሲምፕል ነገሩ ቴክኖሎጂ ይከፍታል። ፖርኖግራፊውን እሱን እያየን ያረጋውን ያረጋል። that's the simplest thing so እንደዛ አይነት ነገሮች የመጡት ከዚህ ተነስተው ለኛ ኖርማላይዝ አለ። እኔ በጣም ኖርማል አይደለም፣ ኖርማላይዝ ሊደረግ ሳይሆን ኖ በቃ ይሄ ሂውጅ ኖ ታውቂያለሽ። በጭራሽ የሚባል ነገር ፖርኖግራፊ አይደለም፣ ማስተርቤሽን አይደለም፣ ራስን በራስ ማርካት ወይ የሆነ ነገር እያዩ መዝናናት ምናምን ከሰራተኛ ጋር በልጅነት እንደዚህ መሆን አይደለም። እድሜያችሁ ሳይደርስና ለአቅመ ሔዋን ሳትደርሱ ብትችሉ ሳታገቡ ሴክሹዋል ህይወት መጀመር በራሱ መቼም ኖርማላይዝ አይደረግም። መቼም በቃ ማለት እንትን በሉ ምናምን እያልኩ አልመጻደቅም፣ ግን በቻላችሁ ታውቁ ራሳችሁ ታውቁ። አትሊስት ለአቅመ ሔዋንና ለአቅመ አዳም ድረሱ። አይ ይሄ ህዝብ እንደውም ሃይማኖተኛ ነው። እስቲ በዛ ሚዛን እንየውና ማለት ነው። እውነት ነው የምበሳጨው። አይ አይደለም፣ በዛ ሚዛን ስናየው ኖርማል ነው። ኢትስ ኦኬ ማለት 18 ዓመቷ ነው፣ ልትሄድ ትችላለች፣ ልትጨፍር ትችላለች። ቢያንስ አርግዛ አትምጣብኝ ምናምን የምትይው ልጅሽን ማለት ነው። ያ ማለት ዘሙቺ ምንም ችግር የለውም። ዝሙት ኖርማል ነው። ባይዘው ዝሙት ማመንዘርም ኖርማል ነው። ዝሙትን የቀመሰ ማመንዘር አይገርመውም። ስለዚህ ብታመነዝሪም ችግር የለውም። በእስልምናውም እንደዛ። ስለዚህ ምንድነው ይሄ ሪሊጂየስ አስፔክቱ ራሱ ምንድነው? በጣም እኔ የተቸገርነው ምናምን መጽሐፍ ቅዱስን አናውቀውም። ሰው አሁን የተቸገርነው ሰው መጽሐፍ ቅዱስን አናውቀውም። ይሄ የፈቀድሽ ለልጅሽ ጠዋት ደግሞ እኮ ሄደሽ ቤተክርስቲያን ምናምን ትገኛለሽ። በቃ ነው ማይገርም። ሴትዮዋ ራሱ ከክለብ አድራ ነጠላዋን አጣጥላ ወይ እንትኗን ይዛ ቸርችና ቤተክርስቲያን አይደል? በቃ አልኩሽ። ይሄ አሁን እየሰማሽ ነው የምንሰማቸው ነገር በዘማሪዎቻችን ኖርማል ነው፣ በሰባኪዎቻችን ኖርማል ነው። የሆነ ሂውጅ ብለሽ የምትጠብቂው ቄስ ምናምን ብለሽ የምታስብ ሲል የሆነ ነገር ሲያረግ ታገኛለሽ። ዘማሪ የሚባሉ ሰዎች ሲሊ ነገር ሲያረጉ ታገኛቸዋል። አሁን ችግሩ ምንድነው? ሰው ሃይማኖተኛ ነው። ሃይማኖተኛ ስለ ቆንጆ ፈሪሳዊ ክርስቶስን ያሳቀፈ ፈሪሳዊ። ከዛስ እምነቱ ምንድነው የሚለውን ግን አያውቅም። መጽሐፍ ቅዱስ ከፍቶ አያውቅም። አንብቡ በቃ እውነት። አንዳንዴ ሳይኮሎጂካል የሆነውን ነገር የሚደግፈው ስፒሪቹዋል ነገር እንዳበሻ አንብቡ እባካችሁ። ብዙ ነገርን የእውነት ማንበብ ብዙ ነገርን ያቀላል። እንትን ችግር የመፍታትንም ጥበብ ያሳድጋል እና ማንበብ አስፈላጊ ደግሞ ሌላ ምን ተመጥቶ መሰለሽ ቅድም ስልሽ ነበር ሰዎች ልጅሽም እናት ሆነሽ ልጅሽም እያየን ነው አይደል ሶሻል ሚዲያ ላይ በጣም ያፈነገጠ ነገር የሚያረጉ ከዛ ግን በቤተሰቦቻቸው ዘንድ የተከበሩ አንድ ሰው ምን አለኝ መሰለሽ አንቺ እኮ ቀርበሽ አለፈ ይመስልነቱ አለኝ እና ትንሽ ድራማ መስራት ነው የሚጠበቅብሽ አለኝ። እኔ ክብሬን ጠብቄ ነው ከፈመስኩ መፈመስ ፈልገው እንጂ እናቴ ስታየው አይ የምትለኝን ነገር ማድረግ አልፈልግም። ወጥ ኤግዛክትሊ ያለኝን ነገር ልንገርሽ። እንዴትም ከሆንሽ በኋላ ብሩን ስታመጩ እናትሽ ራሱ ያደረግሽው ብልግና ትረሳዋለች አለ። ዩሲ መማራችን ቫልዩ አጥቷል፣ ማወቃችን ቫልዩ አጥቷል፣ እድሜያችን ቫልዩ አጥቷል።
ገንዘብ ሰልፍ ሪስፔክትሽ ክብር ታዩ ሀበሻ በጣም እንትንሽ እንደ ሀበሻ በጣም ደረታችንን የምንነፋበት ነገር ናቸው። ክብራችን ነው። ክብር ዋጋ አጥቷል። ኢትስ ኦል አባውት መኒ። ገንዘብ ካለሽ እድሜሽ ትንሽ ነው፣ ተማርሽ አልተማርሽ ህዝቡ ራሱ ብሎ ነው የሚሰማሽ። ማንም ሁኚ ብቻ ገንዘብ አላት ይባል። ገንዘብ ክብር ነው። ኢቭን ለውጥ እንኳን የሚታየው እሷ እኮ ተለውጣለች ሲባል ምንድን ነው በቃ ገንዘብ አላት። ኦፍ ኮርስ ገንዘብ ለውጥ ነው። ባልተለወጠ የሚያስብል ለውጥ ነው። አንዳንዴ ቴንክ ዩ ለውጥ ነው። አሁን ይሄ የሚያስብል ለውጥ እና እኔ አንዳንዴ ማለት ነው ስፔሻሊ ይሄ ስብስብ አድርጌ ትምህርት ቤት አስገባቸው። መማር በራሱ ይኸውልሽ ኮሌጅ መግባት ግቢ መግባት ይዞት የሚወጣልሽ ኢምፓክት አለው። በቃ የራሱ በትክክል ግቢ ገብቼ ስወጣ እኔ ሳይኮሎጂ እና የሆነ ዲግሪ ብቻ አይደለም ይዤ ወጣሁት። ላይፍ ስኪል ተምሬበታለሁ። ላይፍ ስኪል ተምሬበታለሁ። አልቅሻለሁ ብዙ ቀን። ግን ባይ ዘ ዌይ አንድ ሰጀሽን አለኝ። ምንድነው መሰለሽ ወላጆች ሲጀምር ላይፍ ስኪልን አስራቸው እስከ 18 ዓመት ምናምን አስቀምጠው እዛ ሲሄዱ በራሳቸው ተንቦጫርቀው የሆነ ነገር አድርገው ብቻ አይደለም። there is a better way ይሄን ማስተማር የምችይበት ላይፍ በቃ እንትን ሆነሽ እሁድ ቀን የሆነ ስራ ላይ አሳትፈሻቸው ልጆችሽን የሆነ የታመመ ሰው ሲኖር አብረሻቸው ይዘሽ ሄደሽ ጠይቀሽ ምናምን እንደዛ አይነት ነገሮችን ዴቨሎፕ እያደረጉ ማሳደግ ትችያለሽ። ቤተክርስቲያን እየወሰድሽ እያስተማርሻቸው በቃ ቤተክርስቲያን አንቺ አይደለም ቤተክርስቲያን አትወሰጃቸው፣ አንቺ ራሱ ሂጂ ነው አተምራሽ ምንም ነገር ካስተማርሽ አንቺ ሄደሽ ስትመጪ ሁሉ ጊዜ ይዩሽ ሄደሽ መምጣት ራሱ አይምሯቸው ውስጥ ይቀመጣል። በቃ ይሄ ሰብኮንሺየስሊ ፕሮግራም እያደረጋቸው ይሄዳል። በጥሩ ነገር ፕሮግራም ስታረጋቸው እነዚህ ነገሮች አይወቁ አይደለም። እነዚህ ነገሮች እንዳውቁ በመከልከል አይደለም። እነዚህ ነገሮች ስላሉ ግን ዩ ዲዘርቭ እንደዚህ መሆን ለመኖር የተገባው መንገድ በዚህኛው መልኩ ነው። ይሄኛው መልኩ ግን ትክክል ስለሆነ እነዛ ነገሮች በሙሉ አንተ ላይ ይሄ ምንድነው አንተ ላይ መምጣት የለባቸውም፣ ያንተ ህይወት ውስጥ መካተት የለባቸውም የሚለውን ነገር ከመንገር እያደረግሽ ማሳየት እየሆንሽ ማሳየት። አሁን ልጆቼ ቤተክርስቲያን ሊሄዱ እንዲማሩ ምናምን ስፈልግ እኔ መሄድ አለ ኦፍ ኮርስ። ያለበለዚያ ማሚዛ ቁጭ ብላ ቲቪ እያየች እኔ ኢንጆይ እያደረኩ እንደሆነ ነው የሚሰማውና እሱን ስራ እያሰራሁት እንደሆነ ነው የሚያስበው ልጅ። ገብቶሻል? ሄደ ተማር እንደዚህ አድርግ ምናምን ብለው ልጆችሽ እንዲያምኑልሽ እንዲቀበሉልሽ የምትፈልጊውን ነገር አንቺ እየሆንሽ ማሳየት አለብሽ። ልጅሽ እንዲያነብ ትፈልጊያለሽ? አንብቢ ኦፍ ኮርስ። በቃ ልጅሽ ተነጋግሮ መግባባት እንዲችል ከፈለግሽ ተነጋግረሽ መግባባት ቻይ። ከዛ አንቺ ደግሞ ይኸውልሽ ገንዘብ አለ፣ ወደፊት ሀብታም ትሆናለህ፣ ፖርኖግራፊ አዲክትድ ነህ፣ በጣም ሴክሹዋል ሆኖ ነገር በጣም ዲዛይረብል ነሽ፣ የሆነ ነገር ታረጊያለሽ፣ በጣም ዓለም ላይ ሁሉም ሰው ያቀሻል፣ ግን ትሞቻለሽ እና የፍርድ ቀን ትቀርቢያለሽ። አዎ በጣም ኢዚ ደግሞ የሚገርምሽ ማለት ነው ኢዚሊ አክሰሰብል እንዲሆኑ በቃ ኢዚ ጎይንግ የሚባሉ ልጆች አሉ። መፍራት መቻል አለበት። ስሞት እኮ እጠየቃለሁ እያለ እንዲያስብ እሱን እኮ የሚያስበው ሰው ሞትን መፍራት እኮ የሚጀምረው መች መሰለሽ ሞት የሚያመጣው ነገር እንዳለ ማመን ሲጀምር በዚህ ጊዜ አይምሯቸውን ግን ሴታፕ ከሰራሽላቸው እንትን ሳደርግ የፍርድ ቀን እኮ ቀርባለሁ የሚለውን ነገር ማወቅ አለባቸው። እነዚህ ልጆች የሚፈራ ነገር መኖሩን ማወቅ አለባቸው። ቤተሰቦቻቸውን መፍራት አለባቸው። ቀጥሎ አምላካቸውን መፍራት አለባቸው። ግዴታ ነው። ሰልፍ ስቲም የሌለው ልጅ አታሳድጉ። ባውንደሪ የሌለው ልጅ አታሳድጉ። ማንም በህይወቷ ዘው ብሎ እየገባ እየወጣ የምታለቅስ ልጅ አታሳድጉ። ስታለቅስ ሶኬ እያለ ቸኮሌት የሚያቀርብ ቤተሰብ አለ እኮ። እሱ ቤት ጠንካራ ልጅ ሃንድሊንግ የሚችል ኖ ማለት የሚችል ኢዚ ጎይንግ ያልሆነ ትውልድ ማፍራት አለባችሁ። ኢዚ ጎይንግ ለወንድ ለሴት ብቻ አይደለም፣ ለአንዳንድ ቴክኖሎጂም ጭምር ኢዚ ጎይንግ መሆን ተገቢ አይደለም። አንባቢ መሆን አለባቸው ልጆቹ። ግዴታ መቀየስ አለባችሁ። ማንበብ ሀብት አይጠይቅም። ማንበብ ምንም ልዩ ነገር አይጠይቅም። ጊዜው ይሄ ራስን ማክበር፣ ሃይማኖትን ማክበር፣ ሰውን ማክበር ማለት ወይንም ደግሞ ይሄ ከገንዘብ ውጭ ያሉትን ነገሮች እንደ ሀበሻም እንደ ሰው ሆኖ መኖር ቫልዩ ያለው የሚመስል ነገር ላይሆን ይችላል። አሁን በምናየው ሁኔታ ግን ወደዳችሁም ጠላችሁም ተዋጣላችሁም አልተዋጣላችሁም በደንብ ቫልዩ አለ። ሰው መስሎ መኖር በደንብ ነው ቫልዩ ያለው። እንዳልኩት አንደኛ የፍርድ ቀን ይመጣል። ሁለተኛ ዊዶን ነው ዓለም መቼ የተቀየረ ወደ የትኛው እንደምትዞር ደግሞ አናውቅም። ይሄ እንትን የሚሉ ሰዎች አሉ። አሁን ላይ ካነሳ ነው አይቀር ክብር ምን ያደርጋል? እንትና ራሷን ሳታከብር እዚህ ደረሰች አይደል? ሞዴላችን ራሱ ክብራቸውን የጣሉ ማንነት የሌላቸው ማነር የሌላቸው ሮል ሞዴል መሆን የማይችሉ ገንዘብ ብቻ ያላቸው ሰዎች ሮል ሞዴላችን እያደረግናቸው ነው። እና ገንዘቡ ሲኖርሽ ምንም አለመሆንሽ ደግሞ ማለት ነው እንደዚህ ቦልድ ሆኖ ነው የሚታይ እና ባይዘው ገንዘቡን ያመጡታል። አሁን እነዚህ ሰዎች እንደዚህ እንትን እያሉ ያሉ ሰዎች ሰው ገንዘብ ማነር ኖሯቸው
ራሳቸውን በጣም የሚያከብሩ ፈጣሪን የሚፈሩ ምናምን ሆነው ገንዘብ ባላቸው ሰዎች እያያችሁ የምትደመሙ ሰዎች ራሳችሁን በጣም ስለምታከብሩ ነው እንጂ ገንዘብ ማምጫው መንገድ ጠፍቷችሁ አይደለም። እነሱ በሚባልጉት ልክ ብትባልጉና እነሱ ባፈነገጡት ልክ ብታፈነግጡ ታገኛላችሁ። ከነሱ እጥፍ የተሻለ ገንዘብ ታገኛላችሁ። ሲስተሙ ስማርት፣ እግዚአብሔርን የምትፈሩ በጣም ቆንጆ ራሳችሁን ይሄ ማነር ከሌለው ሰው ጋር ታወዳድሩ። ኢትስ አውት ኦፍ ዘ ቶፒክ ግን በቃ አታወዳድሩ። አይ አይደለም፣ ሲስተሙ ራሱ አፕሮች የሚያደርገው ያንን ነገር ነው እና ቆም ብላችሁ አስቡ። እንትን ገንዘብ አምላኪነት፣ ይሄ ማስተርቤሽን፣ በአጠቃላይ ኤልጂቢቲኪው የሚባለው ነገር፣ ከዛ ገንዘብ አምላኪነት፣ በተጨማሪ ደግሞ የድረግ አዲክሽን ምናምን ይሄ ሲስተሙ ላይ አብረው የተደፉ መርዞች ናቸው፣ በቃ ኬሚካሎች ናቸው እና ሪሌትድ ነው። አንዱን ስታነሺ አንዱን ለምሳሌ ፖርኖግራፊ አዲክትድ የሆነ ሰው እየተገለለ በመጣ ቁጥር ድራግ መጠቀም ይጀምራል። ባይገለልም አይምሮ ራሱ ስለሚያገለው ፉልፊል ለማድረግ ድራግ መጠቀም ይጀምራል። ከዛ ደግሞ ሞር ኦብሰስድ እየሆነ በሄደ ቁጥር ምን ይሆናል? ሰው ላይ ያለውን ፍላጎት ያጣል። ሰው ላይ ያለውን ፍላጎት ሲያጣ ያ ሰውዬ ምን ይሆናል? የመውለድ ፕሮባቢሊቲው እየቀነሰ ወይም እድሜዋ እየሄደ ነው የሚፈልገው ታውቂያለሽ። በቃ ራሱ እነሱ የመጨረሻ እንትናቸው እኮ ሰውን ሁሉ አምክኖ የሆነች በትንሽ ቁጥር የምትቆጠር ስፔሻሊ አፍሪካ የምትባለው ኮንቲነንት ላይ ይሄ ነገር ስፕሪድ እንዲያደርግ በጣም ነው የሚሰራው። ላይ በባጀት ደረጃ ማስተርቤሽን፣ ፖርኖግራፊ ምናምን እንዲፈስ ይሰራል። ኢሮፕ ላይ በስነ ስርዓት ማይጠቀሙ የማይፈቀድላቸው ሀገሮች አሉ። አዎ ካኑ ብሊቭ ኢንተርኔታቸው ላይ ጎግል አድርገው እኔ ልንገርሽ እንትን የሆነ በከፊል ፈቅዳ ግን ደግሞ ይሄንን በህገ መንግስት ደረጃ የምትቀጣ ሀገር አለች። ፖርኖግራፊ ማስተርቤሽን ምናምን ላይ የተገኘ ሰው በተገኘበት ሰዓት ቀጥታ ቅጣት የሚያስቀጣ ህገ መንግስት ያላት ሀገር አለች። ግን ደግሞ ድራግን የፈቀደች እሱን እኮ ነው መቼ አሁን እኛ ላይ እንዳልኩሽ ነው አፍሪካን ማጥፋት ነው ሀሳባቸው። ሰው የሆኑ ሰዎችን አስቀርተው እንትን ማለት ስለሆነ ቢኮንሽስ ቴንክ ዩ በቃ ምንድነው እኮ ነው ማለት አፍሪካ አስቸጋሪ ነው መሰለኝ። ለእምነት በጣም ቀረብንባቸውና እንደነሱ ልንሆንላቸው ስላልቻለን ደግሞ ኢትስ ኦል ኢን ዩር ማይንድ። ይሄን ያህል እንትን ኬሚስትሪ አይደለም። በቃ እዚሁ ቁጭ ብለሽ የተወሰነ ጊዜ ለራሳችሁ ሰጣችሁ ወላጆች ቁጭ ብላችሁ ኢዝሊ ማስተካከል የሚቻል ነገር ነው። የሆነ ትልቅ ተራራ መግፋት ምናምን አታድርጉት። ደግሞ ለልጅ ተራራ አይደለም ሌላም የተገኘው ሁሉ ይገፋል አይደለ? እኔ የእንትና ያሳደጉት ልጅ ሲባል ያ ፕራይድ የሚኮራበት ነገር እንዲቀጥል እፈልጋለሁ ማህበረሰብ ውስጥ ገባሽ? አይ እሱ ምናምን ተብሎ የገዴስ ልጅ አረሱም አንድ ነው ምናምን የሚባልበት ደረጃ ላይ በመድረሴ አይ ፊል ሳድ። ይኸውልሽ እናቴ ምን አለች መሰለሽ? አንድ ሰው አገኛትና ልጅሽን በጣም ነው የምወዳት አላት። ከዛ እርጋታዋ ለዛዋ ምናምን ብቻ የምታወራው ነገር በቃ በስነ ስርዓት እንዳሳደግሻት ያስታውቃል አለኝ አለች እና ኮራፍ አለች። when she said that what I feel በቃ ማለት ክላውድ ላይ ነው የደረስኩት። ለምን ታውቂያለሽ? እሱን መስማት ለእኔ በጣም ክብር ነው። ገባሽ? ልጅሽን እንትን ብያት ወይ ያንቺ ልጅማ ልጅ ነች እንዴ ብትባል ሊደብረኝ ይገባል። እነሱ ሳክሪፋይስ ሆኖት በጣም እና ልጅ ኮራሁብሽ እንኳን አሳደግኳት አልኩ ስትለኝ እውነትም ልክ ነው። እውነትም ለዚህ ነው ያሳደግኩት ማለት በልጄ ለመኩራት እንኳን አበቃኝ። አንቺም ነው ቢኮራብሽ ሰው መሆንሽን ስታቂ ሰልፊስ ገንዘብ ሰጥቻት እኮ አይደለም እሱን ነው የምልሽ። አሁን ብዙ የሚያኮራ ገንዘብ ያላቸው ሰዎች እኮ የተለየ ነገር አድርጌላት አይደለም እኔ አበባ ሰጥቻት አይደለም። እኔ ልንገርሽ እንደው ይሄ በቃ ያ ባልተለመደና በማይፈልግ መልኩ ጥሩ የገንዘብ ደረጃ ላይ የደረሱ ሰዎች ቤተሰቦቻቸውን ፋይናንሻሊ ምናምን አግዘው ሊሆን ይችላል። ግን ዱ ዩ ኖ ዳት ቤተሰቦቻቸው ኮምፎርት እንደማይሰማቸው ላይክ ይሸማቀቃሉ፣ ያፍራሉ። በእነሱ ተመሳሳይ ኤጅ ያሉት ሰዎች ልጆችን ያዩና የራሳቸውን ያያሉ። ገንዘቡ አለ ማለት ግን በልጅሽ ስብዕና የሚያኮራ ነው ማለት አይደለም። ገብቶሻል? ምንም ቢሆን ምንም ገንዘብ የማይታካቸው ነገር ወይ በጣም በቃ በገንዘብ ሪፕሌስ የማይደረግ ነገር አለ። በገንዘብ አይተካም ባይዘ ለልጆችም በገንዘብ ሪፕሌስ የማይደረግ ነገር አለ። ሶ ወላጆች ያንን አስቡ። እኔ ውቅር ማድረግ የሚያምረኝ ወላጆችን ምክንያቱም ምንድነው እኛ ለብ ያለ በዚህ ጀነሬሽን ላይ ለብ ያለ ወላጅ ነው የበዛው። ወይ ስራ ያዘ ወይ ደግሞ አልነቀለ የሆነ በቃ መሀል ላይ የሚዋዥቅ ነገር አለ አይደል? ያ እየመጣ ያለውን ትውልድ እያጠፋ ነው። ጥሩ ነን ብላችሁ አስባችሁ ልጆች ኦኬ ምናምን የምትሉ ሰዎች ለኔ እናንተ ራሱ መገረፍ አለባችሁ። በቃ ልጁ ባለገ ሲባል እናቱን ቅጧት የተባለው ለዚህ መጀመሪያ ወላጆች ታረሙ፣ ተግባቡ፣ እወቁ። የመጨረሻ ሌተስት ኢንፎርሜሽን ይኑራችሁ። ሌላው ነገር ቢቀር
ምንም ነገር ማድረግ ባችሉ ሬዲዮ አዳምጡ። በጣም there is a lot going on ሬዲዮ አዳምጡ። በጣም ብዙ ኢንፎርሜሽን አለ። ስለዚህ እንትን ነገሩ አንቺ ራስሽን ከነገሩ ውጪ ታረጊና የሆነ ነገር ሲመጣ ዋይ ገባሽ አይደለ? ኤኒዌይስ ግን ስለዚህ ልጅ ስንመለስ ግን እኛ ምን ሰጀስት እናደርጋለን ነው? እኔ ፐርሰናሊ ሆሊስቲክ ቴራፒ እንዲኖራቸው ሰጀስት አደርጋለሁ ከነናትየዋ ጭምር። እንደን እናትየዋ በጣም ብዙ ፌዝ ያስፈልጋታል። ይሄ ላይፍ ኤክስፔሪየንሷ እና ያኗኗር ስልቷ ከዚህ በኋላ ራሱ የእናትየው ጭምር መቀየር አለ። ገብቶሻል? ሶ እንደገና ነው እየሰራሹ ያለሽው። አይ ዊሽ ብታዩ ይሄን ያስቀመጠችው እናት ብታዩ በጣም እመኛለሁ። ሼር ታረጋለሽ ሊንክ እና ራስሽን ህይወትሽን የምትኖሪበትን ስልት ቀይሽውና ልጁን እንዳዲስ ነው ገና ሞልድ የምታረጊው። ስቲል እድል አለሽ፣ ምክንያቱም 10 አመቱ ነው። ግን ደግሞ ያን እድል እስካልሰራሽበት ድረስ there is no way ጥሩ አውትካም የሚገኝበት ነገር ከዚህ ልጅ አይ ነው። ስለዚህ እኛ ሚዲያ ላይ አንስተን እንደዚህ ማለታችን ፈቅዳለንም ነው አክቹሊ እናመሰግናለን በጣም ትምህርትም እንዲሆን ስለፈቀደችልን። ግን ሌላ መምከር የምፈልገው ነገር ላይ ፎርጌት ዘ ሶሳይቲ ኢንሴኩሪቲ ሊፈጥርበት ይችላል። ልጁ ላይ መታከም አለባቸው፣ ግዴታ ነው፣ ቴራፒ ያስፈልጋል። ሰው እንዴት ነው እንትን ኤክስክሉድ ያደርገዋል ምናምን ተብሎ ይታሰባል። ኢንሴኩሪቲ ይፈጥራል ልጆቹ ላይ። ግን we still teach them እንዴት ያንን ማኔጅ ማድረግ እንደሚችሉ ገብቶሻል? እነዛን ነገሮች እንዴት መቅረፍ እንደሚችሉ የሰዎች እነሱ ላይ ያለውን አስተሳሰብ እንዴት መቀየር እንደሚችሉ ገባሽ? እንዴት የተሻለ ሆኖ መገኘት እንደሚችሉ፣ ኮንፊደንሳቸው እንዴት ቢልድ አፕ ማድረግ እንዳለባቸው፣ ባውንደሪያቸው እንዴት ቢልድ አፕ ማድረግ እንዳለባቸው፣ እንዴት ኦፕን መሆን እንዳለባቸው፣ እንዴት ኮሚኒኬት ማድረግ እንዳለባቸው ዴቲንግ ላይ ሲደርሱ ራሱ ይሄን ትራውማ እንደፈለገ ያህል ቢታከም እንትና ክሊን አይሆንም እና የሆነ ጊዜ የሆነ ደረጃ ላይ ደርሰው ከፍቅረኛቸው ጋር ምናምን ዲስኮምፈርት ሊያመጣ ይችላል። ይሄ አሁን ስር ነው ገባሽ? ሶ ይሄን ጊዜ አስታውሶ ምናምን ሊረበሽ ይችላል። ሶ ያን ሁሉ ነገር ሂል የሚያደርግ ነው ቴራፒው። በጣም ረጅም ፕሮሰስ ታይም ቴኪንግም ነው። ስለዚህ በተቻለ መጠን እኔ የምመክረው በተቻለ መጠን ቴራፒ ለሚያስፈልገው ነገር ልጆቻችሁን ቴራፒ ውሰዱ። የሃይማኖት ተቋማት አይከለክሉም። የሃይማኖት ተቋማት ጋር ሂዱ። በጣም ውጪስ መሰረታዊ ነገር። ግን ደግሞ እንደዚህ አይነቱን ነገር ለማከም እነሱ ጊዜም የላቸውም። they don't know how አሰራር መንገድም የላቸውም። they can mislead ሚስሌድም ሊያደርጉት ይችላሉ። ስለዚህ እዛ መሄድ እንደዚህ ሆነብኝ ብሎ አይኖ ጸበል እንደሚያድን እምነት እንደሚያድን ጸሎትም እንደሚያድን አውቃለሁ። ግን ያንቺን መገኘት ይፈልጋል። ገብቶሻል አይደል? ስለዚህ ልጆች ታሪካው ለጠቢበኛ ጥበብን ሲሰጥ ለስነልቦና ባለሙያ ስነልቦና ሚሊዮን ክሬት ሲያደርግ አንዳንድ ነገሮች በጠቢባን የሚፈቱ ናቸው። ጥበብን የሰጠ ፈጣሪ ለጠቢባን ነው። ጠቢባን ጋር ወስዶ ልጆቻችሁ ማለት በጣም ሃይማኖተኛ ምን ካላችሁ ጠቢብ ጋር ወስዶ ልጆቻችሁን ማሳከም እናንተ መታከም ሐኪም ቤት ስትሄዱ እኮ ፈጣሪ ነው ጥበብን የሰጠው መድኃኒትን ለመቀመም ጥበብ የሰጠው አምላክ ነው። እሱንም አምነን ነው የምንሄደውና አስቡበት። ቦንድም አለው። ስለዚህ ልጅ ተወራ እንጂ በየቤቱ ብዙ ሰዎች አሉ። 16 17 ዓመታቸው ነው ልጆቹ። ግን እስቲል ከሰራተኛ ጋር ግን ብዙ ታሪክ አለኝ ወይዘው እንደዛው የዚህኛው ልጅ አስደንጋጭ ስለሆነ ነው እንጂ ልጆቻቸው 16 17 ዓመት ነው ከሰራተኛ ጋር በስነ ስርዓት የፍቅር የሚመስል ግንኙነት ያላቸው ሴክሹዋል አታችመንት ያላቸው ልጆች አሉ እንሰማለን። ሰራተኞች እንደሚደፈሩ ሁሉ ሰራተኞች ልጆችን አቢዩዝ ያደርጋሉ። ስለዚህ ልጆቻችሁን በጣም ኮንሺየስ ሆናችሁ እዩ። ልጆቻችሁን ፉክክራችሁን ተውና ለልጆቻችሁ ቅድሚያ ስጡ። ሌላኛው ነገር እንዳደረግችሁ ቴራፒ አድርጉ። በዚህ አጋጣሚ ሜሪ ልጆች ካውንስሊንግ ላይ ነው የምትሰራው። ከዚህ በፊት ብዙ ጊዜ ብያለሁ። ግሩፕ ቴራፒ ልንጀምር አስበናል በሷ በኩል ማለት ነውና ግሩፕ ቴራፒውን መቀላቀል የምትፈልጉ ወላጆች የቴሌግራም ሊንኳን እናስቀምጥላችኋለን። እየገባችሁ ቼክ አድርጓት። የቻናል ክሬት ታረግና ወደዛ ትመራችኋለች። መቼ የተገናኛችሁ እንዴት ማውራት እንዳለባችሁ ታስተምራችኋለች። በአጠቃላይ ምንድነው ይሄ ፓረንቲንግ ላይ ስፔሻሊ ፖርኖግራፊ ፕሮጀክት ማኔጅመንት ነው። ፕሮጀክት ነው። እኔም ለቴራፒ ማመጣው ነገር ኢዜ ፕሮጀክት ሰፊ ነው። ክፍል አለው፣ ጊዜ አለው። በጣም እንትኑ ኢሞሽኑን በቅርብ መከታተል አለብሽ ምናምን እና ከዛም ደግሞ እንደዛ አውሉ ዘ ፕሮጀክት ተነም አገራችን ላይ ስለተለመደ እሱ ሀሳቡን ሰጣችሁ ራሳችሁ ናችሁ ማኔጅ ጠላኝ አንድ ሳይኮሎጂስት ጋር ሄደው ልክ መድኃኒት አድርገው እንዲሉ የሚጠብቁ ሰዎች ነው። ማኔጅመንቱ ራሳቸው ነው የሚሰሩት፣ ራሳችሁ ናችሁ የምትሰሩት። ግን ብዙ ወላጅ ቴክስት ስለምታረጉልኝ ነው ግሩፕ ቴራፒ ትፈልጋላችሁ ወይ ቴራፒስት ማግኘት ትፈልጋላችሁ፣ ግን እኛ ሀገር ብዙ አልተለመደም። በጣም
ሄሪሽ በጣም እናንተ እና ወላጅም ናት ባይዘው ወላጅ ናት እኔ ስላልወደድ ጎንሶ ይመለከተኝ ነው አንዳንዴ ሰው አንቺ ልጅ አለሽ ምናምን ስለሚል አብራችሁ ነው የምትማሩት ማለት ይሄ ከሳይኮሎጂካል ከሙያ አንፃር ብቻ ሳይሆን ላይፍ ኤክስፒሪየንስ ማብራችሁ ሼር ታረጋላችሁ አንዱ የሌላውንም ስለሚሰማ ብትመጡ እናቶችም ደግሞ በጣም እንትን ይላሉ ታውቂያለሽ ፓኒክ ነው የሚያደርጉት እንደ ነገር ሆኖ ልጃቸው ላይ ሀፕን ሲያረግ ወጥተው ወደ ቴራፒ ለመሄድ የሚፈሩበት አንዱ ምክንያት የነሱ ብቻ ችግር ይመስላል that's why ግሩፕ ቴራፒ የሚያስፈልገው እና ለዚህ ጉዳይ ደግሞ በጣም አሪፉ ሜተድ በነገራችን ላይ ልጆቻቸው ፖርኖግራፊ አዲክትድ የሚሆኑ ሞስትሊ እናቶች they need a therapy እናቶቹ because of the bond እነሱም ትራውማታይዝ እየሆኑ ይሄዳሉ ገባሽ እኔ ብቁ አልነበርኩም ለልጄ ጥሩ ጊዜ አልሰጠሁትም አልተከታተልኩም ምናምን የሚለው የነሱ guilty consciousness እነሱ ራሱ ቴራፒ እንዲፈልጉ ያረጋቸዋል so especially for the mothers group therapy is a must ልጆቹን ግን ኢንሴኩሪቲ እንዳይፈጠር ልጅ አሁን ባንቺ ፊትና በሌላ ሰው ፊት ላይ እንትን አየሁኝ እኔ ይሄ የሆነ ቴራፒ ቦታ ላይ ባይ ዘ ዌይ ልጆቻችሁን ይዛችሁ የምትሄዱ ሰዎች የምትሄዱበትን ቦታ አውቀው እሷ ጋር ስትመጡ ፖርኖግራፊ አዲክትድ የሆኑ ልጆች አሏችሁ እናንተም ብቻ ነው እንጂ ላይክ ሌላ አይነት አዲክሽን ያለባቸው ልጆች አይቀላቀሉም ይሄ ግሩፕ ቴራፒ ሲሆን the same problem ያለባቸው ሰዎች አንድ ላይ ነው ሌላው ደግሞ ወላጆች በዚህ አጋጣሚ ነግራችሁ ፈልጉ አንድ ፕሮጀክት አየሁ ስኳር ቅም ነበር የምትልጻለች ባይዘው ልጆቻችሁ እንደ ልጅ እንዲሆኑ ፍቀዱላችሁ አይቻልሱ ነገር ስኳር ቅም ነበር እናቴና ሳዝና ስኳር አቀም እኔ 2 ኪሎ ነበር በቀባው በቃ ማለት ሲሪየስ የሆነው ኢሹና ኖርማል ነው ነገር ስኳር ቅም ነበር አይደለምና የሆነ አሳቻ ቦታ ስኳር አስቀምጬ ገራ ስኳሩን ሄዶ ቀማ ተደብቀው እዚህ ሲፈርፍሩ ምናምን ራሱ አይኒት ሲዳ ስኳር በሎሚ ስንት ይቻላል አይ እንትን እንዲያረጉት ነው ይሄ ኖርማል የሆነው ነገር ሄዳ ይኸውልሽ ሰው ምን ይፈልጋል መሰለሽ ኖርማል የሆነው ነገር ለሁሉም ሰው ኖርማል ስለሆነ ኦኬ እሷ ጎበዝ ነች ለመባል ይዘሽ ትሄጃለሽ ኖርማል የሆነውን ነገር ቆንጥጣችሁ ተቆጣችሁ ታስተካክሉታላችሁ ኖርማል ያልሆነውን ነገር ግን ዛላ ተቆጥራ አንዳንዴ ቴራፒ ማኒፑሌቲቭ ነው አሁን አንቺ የጠቀሽው ቦታ ላይ ያየው ቴራፒ ለኔ ማኒፑሌቲቭ ነው ማለት እንደዚህ ነበር አቃጥር ነበር እንደውም አንድ ልጅ አቃጥር ነበር ልጅ is completely ባቃጠር ነው ሰራው ሜመር ምን ብሎ ሰራ መሰለሽ አንድ ሜመር ምን ብሎ ሰራ ከነሱ መካከል አንዱ ልጅ አውጥቶ ኪዶ ስኳር መቀም ኖርማል ነው ተከምጃ ነገር ስኳር መቀም ነበር ብላ ስክስክ ብላ ታልጻልና ምን ይሆን መጣ ኖርማል የሆነው ነገር በጣም ሲሪየስ ኖርማል ያልሆነው ነገር ደግሞ which is manipulative እኮ ልጆቹን ቴራፒ ወይ ደግሞ ኮቺንግ አግኝቻለሁ ብሎ ግን ከመጠን በላይ ልጆችሽ ጥፋትም ያልሆነው ነገር ላይ ጥፋተኝነት እንዲሰማቸው ማድረግ ተገቢ አይደለም እንደው ኖርማል ነው ይሄ ስለ ፖርኖግራፊ ምናምን ስናወራ ነው እንጂ እኔ ልጅ ስራው ምንድነው ጥፋት ማጥፋት እኮ ነው ስራው ሲሪየስ አይሆን ይሄ ሲሪየስ አይነት ነገር አይሆን ለህይወትሽ የሚያሰጋ ነገር አይሆን እንጂ ምንድነው ስራው ልጅ ቤት ውስጥ ቁጭ ብሎ ዝም ብሎ ቁጭ ካላንቺ ዲስኮምፎርት ያደርጋል ቴንኪው መቼለት እኛ ቤት አክስቴን የልጇ ልጅ ነው ምናምን መጣ ማለት ነው እና ልጁ ሶፋ ላይ ይወጣል ይዘላል ትራስ ይወረውራል የኔ እናት ልጅ የለማ ቤታችን ተጨንቃ ሞተች ታው ትሏል ማለት ተጣላኝ ነው ምን ያርግሻል ቁጭ ብሎ እንደነሱ ወሬ ስራው ነው እንደዛ መሆን ስራቸው ነው ከዛ ነገር ውጪ የሆነው ነገር ግን ሲሪየስ ማሳከም ያለብን እንጂ ነገ ይዞባቸው የሚመጣውን ነገር ነው እንጂ ሌላውን ነገር እንትን አትበሉ ኖ ለቴሌግራም ሊንካችንን እናስቀምጥላችኋለን አውራት ጆይን ታረጋላችሁ ግሩፕ ውስጥ ከዛ ውጪ እስካሁን የሰጠናቸው መረጃ በቂ ነው ብያስባለሁ እንደ መንደርደሪያ ልጆቻችሁን እዩ ቴክ ኬር አድርጉ በጣም እንወዳችኋለን በእያላችሁበት ፈጣሪ ይጠብቃችሁና ልጆቻችሁን በጥሩ ወይ ለማሳደግ ፕሪቨንቲንግ ላይ ስሩ ሌሎች ወላጆች ደግሞ ይሄን የምታዩት ደግሞ ቼክ አድርጉ ሲፕተሙ ምንድነው ምናምን የሚለውን እና እንዴት ፕሪቨንት ላድርገው ከልጆቼ ጋር እንዴት ኦፕን ልሁን ምናምን የሚለው ነገር ሰሩ ግን ኦሬዲ እዚህ ነገር ውስጥ እዚህ አይነት ቀውስ ውስጥ የገባችሁ ሰዎች ግን ኮንታክት አድርጉ በጣም እንደ አይነት ነገር ቴራፒ ያስፈልጋል ለብቻችሁ የምትወጡት ነገር አይደለም እንትንም አስቤ ነበር እንደው በጣም በዝታችሁ ስለነበር ፖርኖግራፊ ላይ ሲሰራ የላካችሁልኝ ሰዎች እናንተም ሰዎች የኔ ቴሌግራም ሊንክ ሌሎች ዩቲዩብ ቻናሎች ላይ ያሉ እናንተም ሰዎች ፎር ሪል ትሪትመንቱን ማግኘት የምትፈልጉ ከሆነ ሌት ሚ ነው like let's do it let's heal together አብረን ግሩፕ ቴራፒ መጀመር እንችላለን ግን ሌት ሚ ነው ምን ያህሎቻችሁ ትልልቆቹንም ህፃናቶቹን እና ወላጆች ከሷ ጋር ትልልቁ ናችሁ በእኛ ኤጅ ከኛም በላይ ከኛም በታችሁ ናችሁ ነፍስ አውቃችሁ ግን እንደዚህ አይነት ችግር ውስጥ ያላችሁ ሰዎች ብታሳውቁን ለእናንተ የሚሆነ መንገድ አመቻችተን ምክንያቱም እንድትድኑ ነው የምንፈልገው ስንመጣ ጀስት ወሬ ለማውራት ብቻ ሳይሆን ትንሽ ሌላ እዚህ ላይ ምን ያረጉበት ነው ላነሳልሽ እንደምፈልግ ታውቂያለሽ ብዙ ጊዜ ቴራፒ መውሰድ ቻሌንጅ የሚሆንበት ሰው ማለት ነው በጣም ኮስቲ ነገር ይመስለዋል አይ ቲንክ እና
መጀመሪያ ሰዎቹ በዚህ ሙያ ላይ የነበሩ ሰዎች የራሳቸውን ቢልድ አፕ ያደረጉበት ኢሜጅ አለ። አሁን ደግሞ አስፈላጊነቱ አለ። እኔ ይሄ ጀነራል ሳይኮሎጂስት የሚባሉ ወይ ሳይኮቴራፒ ጀነራላይዝ አድርገው የሚሰሩትና ጥቂት የጋብቻ አማካሪዎች ነው ማቀው በሙያ የበቁ ሰዎች የማቀው ማለት ነው። ዲስቲንግ አዲስ ነገር ነው። እንደዚህ የሚባል ቴራፒ አለ እንዴ ምናምን የሚል ሰው አለ። ችግሩ ስላለ ነው እንደዚህ የሚባል ቴራፒ የመጣው። ችግሩ ባይኖር እንደዚህ አይነት ቴራፒ አይመጣም። ሶ ቴራፒ ትልቅ ታምር አይደለም። የሆነ የሚያሸማቀቅ የሚያሳፍር ትልቅ ኢንቨስትመንት የምታረጊበት ምናምን አብዛኞቹ ወላጆች ማለት ነው ለልጆቻችሁ ትምህርት ቤት ኢንቨስት የምታረጉትን እዚህ ላይ ብታረጉት ኖሮ በጣም ልጆቹ ያተርፋሉ። የመንግስት ትምህርት ቤት የተማሩ የተሻለ ጭንቅላት ይኖራቸዋል። ሶ እዚህ ነገር ላይ ያላችሁን ፖይንት ኦፍ ቪው አስተካክሉ። የሆነ ቴራፒ መሄድ ምናምን ሲባል ለፊልዱ የተሰጠው የሆነ እንትን አቢዩዝ ተደርጓል። ከዛ ለሙያዎች ደግሞ የሆነ ዲሉዥናል ስቴትመንት ተሰጥቷል ምናምን እና ያን ለይቶ አያይም ማህበረሰቡ። ሰው መረዳት ካለባችሁ መረዳት አለባችሁ። የመታገዝ የመረዳት ስነልቦና ይኑራችሁ። ምንም ችግር የለውም። በቃ ከአቅም በላይ ሲሆን ሰው ይታገዛል። ይሄንን ነው የምንላችሁ። ቀጣይ ደግሞ በሌላ ፕሮግራም እንመጣለን። እንደወደዳችሁት ሀሳባችሁ እንደምንጠቅማችሁ ስለማንጠራጠር ሼር አድርጉ፣ ሰብስክራይብ አድርጉ፣ ለሌሎች ሰዎችም አድርሱ። ከዚህም በኋላ ደግሞ ብዙ እንደምታዩን ሀሳብ አንፈራ፣ ቆንጆ ሀሳቦችን ማውራት መስማት የሚያስፈልጋችሁ ሀሳቦችን እናነሳለን። ስቶሪ ያላችሁ ሰዎችም ደግሞ እኔ ቴሌግራም ላይ መላክ ትችላላችሁ። አብረን እናወራበታለን። ቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።